ልጃችን ልትነሳ ነው። ትነሳት ያ ናፍቀኛለች። ፎቶ አንሳን እስኪ። አንስቻለሁ አታስብ። የኔ ቆንጆ አባቢ በይ እስኪ አባቢ በይ። ነይ በቃ ማውራት ትችላለህ አቤ? ኦ መጣ እንዴ? ላንተ ሁሌ ነፃ ነኝ ልጅ። እንደዚህ እንኳን ምሽት አታውቅም። ስራ እየሰራው ነበር ማለት ሽቶ ያስፈልገኛል መሰለኝ። እሺ አቤ፣ አንተ ከፈቀድክልኝ ትንሽ ባመሽ ደስ ይለኛል። ችግር የለው ግን እናት መነጫነጭና ስላንተ ማሰብ ከጀመረች ምንም ነገር አልሸፍንልኝ። ምን አስበህ? ምንም አቤ፣ አርዳና ፔሊን እዛ ስለሚያመሹ ከነሱ ጋር ለመሆን ልጅ ረፍትን ተጠቀምበት። ወደ ኢስታንቡል መምጣት ካልቀረ ወጣ ዞር ብለህ ከተማውን ተመልከት። እሺ መሄድ ነው? አዎ ልሄድ ነው። ተመልከት፣ አክስት መልእክት ልካላለች። መጀመሪያም መጨረሻም የሌለው ዝርዝር። ሱቆቹ ካልዘጉ ነው እንግዲህ። ለነገሩ ቢዘጋ ይሻላል። 5 ሳንቲም የለኝም። ትንሽ ገንዘብ ልስጥ እንዴ? ኧረ አይሆንማ አቤ፣ አትቸገር። ለደሞዝ ግን እናወራርደዋል። ሲቤልም ደህይታለች። አንተም ቤት መከራየት፣ እቃዎችን መግዛት አለብህ። ለሙሽሪትም ጥሎች ትሰጣለህ። የሰርግ ጣጣዎች። ትክክል ነህ። አምላክ ቸር ነው አቤ። እሺ አቤ። አይሆንም። አይ አቤ፣ ለደሞዝ እንነጋገራለን። አቤ ይህን ወንጀል ግን ተመሳሳይ ሰው ነው የፈጸመው። ተመልከት። ሰውዬ የአሜሪካን ፊልም እየቀረጽ ነው። ነፍሰ ገዳይ እዚህ ምን ይሰራል? እንግዲህ እኔ ስለ ነፍሰ ገዳይ የማውቀው ነገር የለም፣ ግን አንድ አይነት ወንጀለኛ ነው። ይኸው ሁሉም ተጠቂዎች እጃቸው ላይ የካቴና ምልክት አላቸው። መሄዴ ነው። እንኳን ደህና መጣሽ ልጅ። አባዬ በጣም ናፍቀኸኛል። መልካም ልደት። እንዴት ነሽ? አመሰግናለሁ እማዬ። እኔ ቆንጆ ልጄ፣ ሻማዎችን አጥፋቸው። ሰው ሁሉ እያየሽ ነው። እባክሽን እንሂድ። ወይ ሲያምር! እንዴት ነው የምንበላው? ወደ እኔ እዩ። ኤሊፍ ወላጆቹ ካጠገብሽ ሆኑና ምኞትሽን ተመኝተሽ ሻማዎቹን አጥፋቸው። ምን አለበት ሁሌም ነገሮች እንዲህ ቢሆኑ። መልካም ልደት ልጅ። አመሰግናለሁ። ዘመንሽን ካለፈው ዓመት በተሻለ ስኬታማ ያድርግልሽ። አመሰግናለሁ። ልጄ ከኔ ጋር ትቆይ። እናቴ በጣም ነበር የናፈቅሽኝ። በጣም ሁሌ ትያለሽ፣ ግን መተሽ አታውቂም። ሮም ደርሰሽ ስለመጣሽ መቀየር ያለብሽ አይመስለኝም። ትክክል ነሽ እናቴ፣ እውነትሽን ነው። ግን መስራት ወጥሬ ነው። ይቅርታ አድርጊልኝ። እሺ ያለሽኝ አንቺ ብቻ ነሽ። ኤሊ አላወቅሽም ነበር አይደል? የማንመጣ መስሎሽ ነበር እንዴ? ባህር ከዋናዋ ተዋናይ ነች። አንቺ ተረገምሽ። ይሄን ሁሉ አንቺ ነሽ አይደል የምታደርጊው? በእውነት ነው በጣም ደስ ይለኝ ነበር። ግን የዛሬው እቅድ በሙሉ ያባዬ ነው። የፊልም ስቱዲዮ ተከራይቶ ለአንድ ሳምንት ያለፍቷል። አባዬ እንደዚህ ስራ በዝቶብህ በዚህ የደከምከው ለምንድን ነው? ቆንጆዋ ልጅ
አንቺ ከዚህም በላይ ይገባሻል። ለስሙ ነው የነበርኩኝ ታላቅ፣ ግን እንደዚህ አይነት ነገር ተደርጎልኛል። እንኳን ደስ አለሽ። ብዙ የደስታ ዓመታት ይስጥሽ። መልካም ልደት። አመሰግናለሁ ታናሽ። አዎ ኦማር 10 ዓመት የኢስታንቡል ሰው እንዴት ያለ እንደሆነ ረስቶ ይሆናል። ወንድም ያለ ነገር ልንገርህ፣ እናቴና ሲቤል እዚህ ባይኖሩ ኖሮ ቫን ውስጥ ደስተኛ ሆን ነበር። ለነገሩ ኑሮ እዚህ ትንሽ አስቸጋሪ ነው። አንድ ሻምበል መጥቷል። ለማን እንደሚሰራ አላውቅም። የሰራቸው ወንጀሎች አሉ። ከመዛወሪያው በፊት እሱን መቆጣጠር አለብን። ስማ ዛሬ አንተ ጀግና ነህ። ሜዳ ላይ የተሸለመ ሻምበል ነህ። እስኪ እናያለን። አሁንም መልኳን ማየት ከፈለክ ፎቶዋን ልልክልህ እችላለሁ። የት ነበርሽ እስካሁን? ቀዝቅዟል መቼም። አምጪው እስኪ አምጪው። ንጉሳችን ዙፋናቸው ላይ ተቀምጠዋል። ፒዛዎቹን ለማምጣት ሄጄ ነው። ትንሽ ባረፍት ይጮህብኛል እንዴ? ላንሳው? በርጥም ወሉ ያላንሳው። የኛ ፖሊስ መርማሪ ወንጀለኞችን ስታሳደድ አይደል እንዴ የምትለው? አንተ ግን ጀርም ምናምን ትፈራለህ። አይ ሴቶች ሁልጊዜም ሴቶች ናቸው። አርዳ ከኔ ጋር አትሳፈጥ። ነገ መስሪያ ቤት ቀሚስ አስለብሳለሁ። የፖሊስ ጣቢያው ሰው ፊት የሀገር መሳቂያን የማደርገኝ። ሰማ አምጣው ሻምበል። እሺ በዛሬ ቀን እንዴት ታረፍዳለህ? ኤሊፍ ሁሉ ነገር ብደርስበት ኖሮ የት ነበርክ? መንገዱ ተጨናንቋል። በዛ ላይ ግጭት ነበር። ስኩሩን ይዘሽ መምጣት ነበረብሽ። ባህል እናገኘው ነበር። ጉንፋን አሞት ቤት ተኝቷል። እውነት ፍቅር ይዞሻል? አንቺንም እንዲይዝሽ እመኝልሻለሁ። እልፍ እኔ እንግዶቼ ላስተናግድ። አባዬ አመሰግናለሁ። ሁሉም ነገር ያምራል። አይ እኔ ነኝ የማመሰግንሽ የኔ ቆንጆ። ሁሌም ቢሆን እንዳኮራሽ ነው። ማመስገን አያስፈልግሽም። አደግመዋለሁ። ሁሌም እንዳኮራሽ ነው። እኔ ገንዘብ ብቻ አይደለም ኑሮሽን ምትመሪ። ሁሉንም ነገር በራስሽ ነው የተወጣሽው። የራስሽን ድርጅት ከፍተሽ ታዋቂ አደረግሽ። ከልጆቼ ሁሉ ራስሽን ችለሽ ለመቆም የሞከርሽው አንቺ ብቻ ነሽ። ከዚህ በኋላ አንድ ነገር ብሆን ምን እንኳን ገና ወጣት ብሆንም አልሞት ደስ ይለኛል። አባዬ እናንተን ባባት ስላለኝ እድለኛ ነኝ በጣም። ግን ቢያንሰልች ኤሊፍ አለችልኝ ይላል። በጣም ስኬታማ ሆነሻል ልጅ። ግን አንድ ማወቅ ያለብሽ ነገር ምን አለ ብታገቢና የልጅ ልጅ እንድስም ብታደርግ። አባዬ ትክክል ነህ። ግን ወልጄ ቢሆን ስኬታማ ስራ አይኖረኝም ነበር። አስሚኒያት ልጅ ስለወለደች አይደለም ሰነፍ ስለሆነች ነው። እናትነት ስኬታማ ከመሆን አያግድሽም። ሰዓቱ ይገባል። በጣም መሽተናለች። አሁኑኑ ቢሮ መግባት ይኖርብኛል። እሺ ሁላችሁም ስለምንላችሁ አታስቡ። እሺ እወድሻለሁ። እኔ ደግሞ በጣም እወድሃለሁ አባዬ። መልካም አዳር። ቻው። ደህና ደሪ ልጅ። ይሄንም አልፈልግም። ውሻ እንኳን እዚህ ውስጥ አይኖርም። ተመልከት። ይሄኛው ብዙ መጥፎ አይደለም። እስቲ መታጠቢያ ቤቱን ሊያ። መታጠቢያ ቤቱን ጥሩ ነው። መታጠቢያ ቤቱ ይሻላል። ዋጋው ግን 9,000 በጣም ውድ ነው። የሁለታችን ደሞዝ ደግሞ የሚታወቅ ነው አይደል? አቤ ትኝት ቢበዛ 6,000 ነው መክፈል የምንችለው። አዎ ግን ትንሽ ብትጠብቁ ጥሩ ነው። ምናልባት እኛ ሰፈር ያለውን ቤት ተወዱት ይሆናል። ሻይ ልጨምርልህ? ትፈልጋለህ? አልፈልግም። እሺ 4215 እንደምን አደርክ? 45 እያደመጥናችሁ ነው። አድማ መንገድ ላይ አንዲት የ30 ዓመት ሴትና የ60 ዓመት ወንድ ጉዳት የደረሰበት የ4 ዓመት ወጣት አግኝተናል። ወንጀል ወደ ተፈጸመበት ቦታ እየመጣ ነው። አቢ የሆነ ምስኪን ሴተኛ ዳሪ ይዞ ሲር ጥቃት ደርሶባቸዋል። እና ታዲያ ማን ይሄን ጉዳይ የሚከታተል ይመስላል? አርዳኗ ሰውዬ ሪፖርቱን የጻፍከው ቦታውን እንኳን ሳታይ ነው? እንወራረድ።
100 ብር አስይዝ እበልሃለሁ። ደግሞ ቁማር ጀመርክ? ኦ ገና አልነጋም እኮ። ቢሆንስ የምትሰራው ነገር አገኘ ማለት ነው። ማን ያውቃል፣ ሌላ ሜዳሊያ ትሸልምበት ይሆናል። ጥሩ ሀሳብ ነው። ስራዬን ነው ታውቃለህ። መቼም አይኖረኝም ነው የሚሻለውን አንቺ ታውቂያለሽ፣ ግን በደንብ አስቢበታል። ነገሮች እንዳሰበችው ባይሉ እንኳን መፋታት ትችላለህ። አንተ ለምን ረጋግተልም? አቢ ምን ለካርዳ የኔም መቤት ልጅ የሚባል ነገር መቼም ቢሆን አትፈልግም። እንደምን አመሻችሁ ጓዱ። ምንድነው የተፈጠረው? እንደምን አመሸሽ አንበል። ከ20 ደቂቃ በፊት ነው አንድ የወጣቶች ቡድን ወንጀልን ያመለከተው። እኛ ስንደርስ ሁለቱም በህይወት የሉም። ጭንቅላታቸውን ነው የተመቱት። እስኪ እንያቸው። ሁሴን የት ነህ? የት ነበርክ? መታጠቢያ ቤት። ሱሪን አልጋ ላይ አዝረክርካ አትሂድ ብዬ ስንት ጊዜ ነው ነገርኩህ? ምን ችግር አለ? ሄሎ አርዳ፣ ምን ተፈጠረ? ሁሴን አሁኑኑ መምጣት አለብህ። አንድ መጥፎ ነገር ተፈጥሯል። ልቀቁኝ! ዛይባር! ልቀቁኝ! ኦማር ምን አጋጠመው? ሁሴን በቃ ዝም በል ደደብ። ኦማር እዛ ድርሽ እንዳይ እየመጣው። ሁሴን ምንድን ነው የተፈጠረው? ሁሴን ከማን ጋር እያወራ ነው? ምንድን ነው የተፈጠረው? ሲቪል ተገላለች። አንተ ደህና ነህ? ደህና ነኝ። በጣም ጥሩ። አምቡላንሱ ደርሷል። ቤሊን አስከሬኖቹን ፈጠን አድርገን ወደ ምርመራ ክፍል እናደርስ። አዎ፣ በፍጥነት እንዲልኩት ለማድረግ አብሬያቸው እሄዳለሁ። ጥሩ። ኦማር አይዞህ ወንድም። ፈጣሪ ይቅር ይበለኝ። ቤት እኮ ትቻት ነው የመጣሁት። ሰውየው ማን ነው? አቢ እሱ ልናጣራ። ይህን ማን እንዳደረገው ምን እንደተፈጠረ
አንተ ምን አገኘ? እስካሁን ብዙ አላገኘም። ጭንቅላታቸው ላይ ነው የተተኮሰባቸው። የአስከሬን ምርመራው እንደሚያሳየው ከተፈጠረው 2 ሰዓት አካባቢ እንደሆነ። ኦማር እዚህ ምን ይሰራል? አንተ ነው የመጣው? ደደብ የማይረባ። አሁን እሱ እዚህ መገኘት ነበረበት። ለምን ይዘው መጣ? ለዚህ ስራ ዋጋህን ታገኛለህ። እንሂድ። ኦማር እሷን ማን ነው የሚጎዳው? እንሂድ። እንደምን አደሩ? የአህመድ ኔዘር ቤት ይሄ ነው አይደል? አዎ። ምንድነው? ዜሪን ኔዘር ማናገር ይችላል? አዎ። ለምን ያንኳኳው? ምንድነው? ኤሊፋኒ ዜሪን ሃኒምን ማግኘት ይፈልጋሉ። እንዴት አደራችሁ? ምን ፈለጋችሁ? የአህመድ ኔዘር ልጅ ነሽ? ከፖሊስ ጣቢያ ነው የመጣሁት። ተሰቀሽ? አይ የኔም ቤት አዝናለሁ። አባትሽ አቶ አህመድ ዛሬ ጠዋት ሞቶ ተገኝቶ። አልገባኝም። ሁሌ አባዬን ቀስቅሽና ይዘሽው ነው ያልኩሽ እኮ። ወደ ቤት አልመጡም። ደውሎ የተናገረው ሰው ማን እንደሆነ ፈልጉ። ምናልባትም ገዳይ ይሆናል። ወንጀሉ ሲፈጸም ያየ ሌላ ሰው። ጌታዬ ሰውየው ማን እንደሆነ አወቅ? አዎ አህመድ ዴኒዜር። ማን? ታዋቂ ባለ ሀብት ነው። የዴኒዜር ኮርፖሬሽን ባለቤት። ወደ ቤት ሂድ፣ እኛ እንሰራዋለን። ይኸውልህ ይሄ እኮ ያን የለም። እንደ ማንኛውም ፖሊስ መመርመር ትችላለህ፣ ግን ራስን ለምን ታሰቃያለህ? አዎ አንድ ሰው የፍቅረኛውን አስከሬን ምርመራ ውጤት ማወቅ እንኳን አይችልም። እባክህ ኦማር እንሂድ። እሺ እንግዲህ የሚሻለን አንተ ታውቃለህ። ዝም ብለህ አትቀባጥር። ያገኛችሁትን ነገር ሲቪልን ከቤቱ አንስቶ የወሰዳት ወይም ከመንገድ ላይ አላወቅንም። የትራፊክ ካሜራዎቹ ላይ የተቀረጸው ልናይ ነው። በአካባቢው ምንም የሚያጠራጥር ነገር አላገኘንም። ሁለቱም ጭንቅላታቸው ላይ ነው የተተኮሰባቸው። መኪናቸውን አቁመው ነበር ማለት ነው። ሰውየው ሀብታም ነው፣ እሷ ደግሞ ሲቪል ነች። ሲቪል ነች? አርዳ የአንደኛ ደረጃ አስተማሪ እኮ ነች። ገና ልጅ ነች። ሰውየው ምን አለ? የሆነ የተሳሳተ ነገር አለ። የሆነ ቦታ ስህተት አለ። ጌታዬ፣ አስክሬኖቹ ለሬሳ ምርመራ መጥተዋል። ለወይዘሪት ሲቪል ቤተሰቦች ማሳወቅ አለብን።
የአንደኛ ደረጃ አስተማሪ እኮ ነች። ገና ልጅ ነች። ሰውየው ምን ሆነ? የሆነ የተሳሳተ ነገር አለ። የሆነ ቦታ ስህተት አለ። ጌታዬ፣ አስክሬኖቹ ለሬሳ ምርመራ መጥተዋል። ለወይዘሪት ሲቤል ቤተሰቦች ማሳወቅ አለብን። እደውልላችኋለሁ። ጥቃቱ የተፈጸመው የት? አግባ መንገድ ላይ አንድ መናፈሻ አለ። መኪናው እዛ ነው የተገኘው። እዛ ነው የተገደለው። ተገድሎ እንዴ? ከማን ጋር ነው የነበረው? አንድ ሴት አብረው ነበረች። ሲቤል የምትባል አስተማሪ። ሴትየዋን ታውቋት ነበር? ሌላ መስማት አልፈልግም። እባክሽ እንደዚህ አትሁኝ። ምናልባት አባዬ ላይሆን ይችላል። እባክሽ ታጋ እንኳን የራሱ እኮ ነው የአባትሽ መኪና አመድ ብለን ምንም ነገር ሳናይ እርግጠኛ መሆን አንችልም። አይዞሽ እማዬ። አይተሽዋል እማዬ? ማንነቱን ለመለየት አንቺ ትገቢያለሽ? አመትን እንዲሁ ነው የማታ የልጃቸው ባል ምን ሄዳለሁ? እኔ ያዋለሁ። በዚህ በኩል የነመ ቤት ባልደረባችን ይረዳውታል። በዚህ በኩል እዚህ ጋር መለየት ይችላል። አህመድ ዴኒዘር ናቸው። አባዬ እባክህ ለፍታዎች ልትታይ ይችላል። እኚህ ሰው አባትሽ አህመድ ዴኒዘር ናቸው? አዝናለሁ። አባቴ አህመድ ዴኒዘር አባቴ
የገደሉት ብዙ ተሰቃየሁ። ሰው ዳውን ወደ ውጭ ሊወጣ እባክህ ትችላለህ። ሐዘንሽ ይገባኛል። ነገሮችን ከባድ አታድርጊያቸው። የኔ ነው እባክሽ የኔ ነው በጣም የሚወርድ ክፍል ነው። በዚህ ያዘን ጊዜ ልረብሻቸው አልፈልግም፣ ግን ወደ ፖሊስ ጣቢያ መምጣት ይኖርባቸዋል። አንዳንድ ጥያቄዎች አሉ። አልችልም። ለ40 ዓመታት በትዳር ቆየሁት። ባለቤቴ የእድሜ ግማሽ ከምትሆነው ልጅ ጋር ነው የተገኘው። ጭንቅላቴ ሊፈነዳ ነው። ወደ ቤቱ ሰጭ እኔ እመጣለሁ። ሌላ መግቢያ አለ እንዴ? በዚህ በኩል መግቢያ አለ። ግንባታ ላይ ስለሆነ እሱን መጠቀም አንችልም። ነይ አሁን ደህና ነሽ? ከተሻለሽ አርዳ የሚባል የፖሊስ ጓደኛችን አንዳንድ ጥያቄዎችን ሊጠይቅሽ ይፈልጋል። ማን እንዳደረገው ለማወቅ መጠየቅ ይኖርበታል። እሺ? ፋጡማ ብላ ከሁሉም በፊት ሐዘኔን እንድገልጽልዎት ጥቂት ጥያቄዎች ብቻ ናቸው። ቶሎ ጠይቆታለሁ። ኦማር ሲቤልን በመኪና ያደረሳት ከምሽቱ 4 ሰዓት ላይ ነው። ከቤት የወጣችው 3 ሰዓት ነው። አልወጣችም። የኔ ልጅ 5 ሰዓት ሲሆን ወደ መኝታ ቤት ገባች። እሷ ክፍል ከገባች በኋላ እኛም ተኛን። በሩ ሲከፈት ሆነ ሌላ ነገር አልሰማንም። እርግጠኛ ነሽ? የምታስታውሻት ትንሿ ነገር ትጠቅማለች? አረ ልጄ፣ የምታውቂው ነገር አለ አዲስ? በማግስቱ ፈተና ስለነበረ በጊዜ እንድተኛ ነው ያደረኳት። 4:30 ወይ እንደዛ አካባቢ። ማይ መኪና ውስጥ ከሲቪል ጋር የተገደለ ሌላ ሰው ነበር። አህመድ ሌኔዘር። ይህን ሰውዬ ሲቪል ታውቀው ነበር? ታውቂዋለሽ? አላውቀውም። ለመጀመሪያ ጊዜ ነው ሰው። አርዳ አንዴ። አቢ ወደ ቀጣዩ ክፍል ይሄድ ነው። ይህ ሰውዬ መኪና ውስጥ ምን እያደረገ ነበር? አላወቅም። እርስ በርስ እንደሚተዋወቁ እንኳን አናውቅም።
6 ሰዓት ላይ ነው የወጣው። ወደ ቢሮ እንደሚሄድ ነበር የነገረኝ። ብዙ ጊዜ እያመሸ ስለሚሰራ ምንም ጥያቄ አልጠየቅኩት። ያስፈራራው ሰው ነበር? በፍጹም ማለቴ አይመስለኝም። አባቴ ደሃ ሆኖ ስላደገ ሁሉን ሰው ይረዳል። ተቀጣሪዎቹ እንኳን አባዬ ነው የሚሉት። አስቡት። ሁሉም ማለቴ ራሱን ለቤተሰቦቹና ለስራው የሰጠን ሰው እስከ መግደል የሚያደርስ ጥላቻ ያለበት ሰው እንዴት እንደተፈጠረ አላውቅም። ከአባትሽ ጋር የነበረችው ሴት ሲቤል አንዳክ ታውቂያታለሽ? አይ ማን ትመስልሻለች? ማለቴ አባትሽ ጋር ስለነበረ ግንኙነት የምታውቂው ነገር አለ? አላውቅም። አስቢ። ከዚህ በፊት ስለሷ አውርቶሽ ያውቃል? እናትሽ ጥርጣሬ ኖሯት ያውቃል? ድሮ የነበሩ የፍቅር ግንኙነቶች አባትሽ ከዚህ በፊት ፍቅረኛ ነበረው እንዴ? አሃ እንደዛ ነው። አባዬና ልጅቷ ፍቅረኞች ናቸው ብላችሁ ታምናላችሁ? ስማ ፖሊስ፣ የምናወራው ስለማመንዘር አይደለም። ይሄ ግድያ ነው። እነዚህ ሁለት ሰዎች ለምን አብረው እንደነበሩ ከመጠየቅ ይልቅ እነዚህ ሁለት ሰዎች ለምን እንደተገደሉ ለማወቅ ነው መሞከር ያለብህ። አድምጪ። እኔ ማለት የግንኙነታቸው አይነትና እርስ በርስ መተዋወቃቸው የመገደላቸው ምክንያት ሊሆን ይችላል። እባክሽ ከእንደገና አስቢ። በአህመድ ዴኒዚርና በሲቤል አንዳክ መካከል የነበረው ግንኙነት ምን አይነት ነበር? ለምሳሌ አላምንም። አባቴ ለቤተሰቡና ለቤቱ የሚያስብ ጥሩ ሰው ነበር። ከዛች ልጅ ጋር የድብቅ ፍቅር ከነበረው የጀመረችው ሲቤል መሆን አለባት። ምናልባትም ገንዘቡን ፈልጋ አሳስታው ይሆናል።